ራፕቸር ቲቪ በሁሉም የሶሻል ሚዲያ አማራጮች የድንቅ የተአምራትና የፈውስ ጸጋን ይካፈሉ። ድንቅና ተአምራትን ያዩ። ራፕቸር ቲቪ ለዘላለም አላፍርም በሉሳል። አላፍርበትም በጌታ በሉ። አታፍሩ። እግዚአብሔር እንዲህ ብሎኛል፣ አታፍሩ። እግዚአብሔር እንዲህ ብሎኛል፣ አታፍሩ። ዛሬ በዚህ ቀን ጌታ እግዚአብሔር ከሰዓት ባለው ፕሮግራም እግዚአብሔር ድንቅና ተአምራት ያደርግባቸዋል። በእውነት እግዚአብሔር የእናንተን ቤት ያንኳኳል። ይኸው ቤታችሁ የሚንኳኳ ሰው አለ። ቤታችሁን እግዚአብሔር ሲያንኳኳ እያየሁ ከዚህ ምሽት ከዚህ ቀን ጀምሮ እግዚአብሔር ዳርቻችሁን ያበዛል። ከዚህ ሰዓት ጀምሮ እግዚአብሔር ቤታችሁን ያንኳኳል። ኋለኞች ፊተኞች ኋለኞች የተጠሩት ብዙዎች ናቸው። የተመረጡት ግን ጥቂቶች ናቸው። ኋለኞች ፊተኞች የሚገርም ነው። አሜዚንግ። ኋለኞች ፊተኞች ኋለኞች። ይሄ ቃል የሚያስለቅስ ነው፣ ግን አላለቅስበትም። ለምን? እግዚአብሔር አንተን ፊተኛ እንጂ ኋለኛ አድርገህ ፊተኛ እንጂ ኋለኛ አያድርግህ። ለዛ ነው እግዚአብሔር አምላክ በሕይወት ላይ መልካም ነገር ሊያመጣ በወደደ ጊዜ የሰውን ልጅ በመጀመሪያ አምሳሉ ሊፈጥር በወደደ ጊዜ ደግሞ ወርዶ ደግሞ ጭቃ ነበር፣ ጭቃውን ሰራ። ግን አንድ ነገር አልጎደለበት፣ እስትንፋስ። ወዳጄ ዛሬ ያ እስትንፋስ አንተን የሚያቆም ይሁን። በዝም የሚጠራው እስትንፋስ ገብቶ ያቆመ። አንተ አሜን አትሉም? ይኸው እስትንፋስ ቀረና፣ እስትንፋስ መለኮት ነው የሚያስፈልገው። ሰው እኮ ተሰርቷል፣ ብዙ ሰዎች ተሰርቷል። ግን ያልቆማችሁ ዛሬ ትቆማለህ። አሜን። ምንድነው የሚያስፈልግ ካለ የእግዚአብሔር ጸጋ ባንተ ውስጥ ይግባ። አረ መለኮቱ ባንተ ውስጥ ይግባ። ቆም ያለው ብለህ ግን ራፕቸር ቲቪ በሁሉም የሶሻል ሚዲያ አማራጮች የድንቅ የተአምራትና የፈውስ ጸጋን ይካፈሉ። ድንቅና ተአምራትን ያዩ። ራፕቸር ቲቪ ለምን ካልከው የጠራኸው ጌታ ሊያሳፍርህ አይደለም የሚጠራው። የጠራሽው ጌታ ሊያሳፍርሽ አይደለም የሚጠራው። የጠራኸው ጌታ ግን ያከብራል። ለምን? እንዴት ያከብራል? አሳምሮ ያከብራል። አሳምሮ እንዴት አድርጎ? አስቡቦ ጭቃ የነበረውን አቁሞ አንተ ጭቃ የነበረውን አቁሞ ያሳምራል። አበቃ፣ የኔ ነገር አብቅቷል፣ ሰርቻለሁ፣ ግን በቅቶ በቃ ተብሎ በቃ ደምድመ ቁጭ አድርጋል። ግን አንድ ነገር አለ። ዛሬ ንፋስ ይገመጣበት። ራፕቸር ቲቪ በሁሉም የሶሻል ሚዲያ አማራጮች የድንቅ የተአምራትና የፈውስ ጸጋን ይካፈሉ። ድንቅና ተአምራትን ያዩ። ራፕቸር ቲቪ